ብዙ ጊዜ ከማትፈልጉት መጥፎ ልማድ ለመላቀቅ ወይም ደግሞ አዲስ ልማድ ለማዳበር ከባድ ሆኖባችሁ ሊሆን ይችላል። እናም የምንፈልገው አይነት ህይወት ለመኖር የሚያስችለን ልማድ በቀላሉ መገንባት የሚያስችለን ሚስጥር ብናገኝ ብላችሁም ልታስቡ ትችላላችሁ። በልማድ ረገድም ብዙ የተጻፉ መጽሐፎች አሉ። እናም እነዛን መጽሐፎችንም በትክክል መረዳትና መተግበር ሰዎች የየቀን ልማዳቸውን እንዲቆጣጠሩ ማስቻል ብቻ ሳይሆን ህይወታቸውንም ለመቀየር እንደ መሰረተ ድንጋይ ሆኖላቸዋል ይላሉ ብዙዎቹ። ሳይንቲስቶች እንደሚሉት ልማዶች የሚፈጠሩት አእምሮአችን ያለማቋረጥ ስራዎቹን ለማሳጠርና ለዚህ የሚያወጣውን ጉልበት ለማዳን መንገዶቹን በሚፈልግበት ሂደት ነው የሚፈጠረው ይላሉ። እናም አእምሮአችንም ዝም ብለን ብንተወው ሁሉንም የየዕለት እንቅስቃሴያችንን ወደ ልማድ ለመቀየር ይሞክራል ይላሉ። ነገር ግን ሁሉም ልማድ መልካም እንዳልሆነ ይታወቃል። ስለዚህም ዛሬ በዚህ ቪዲዮ ማነሳላችሁ ስለ የጧት 11 ሰዓት ልማድ ጥቅም ከሚያብራራው በሩበን ሻርማ ከተጻፈው The 5 AM ክለብ ከተሰኘው መጽሐፍ የመረጥኳቸውን ወሳኝ ነጥቦችና ብትተገብሯቸው የምትጠቀሙባቸውን ሐሳቦች ነው። ይህም በ2018 የታተመውና በሩበን ሻርማ የተጻፈው The 5 AM ክለብ ወይም ደግሞ በኢትዮጵያ ሰዓት ደግሞ ጧት 11 ሰዓት ቡድን የተሰኘው ድንቅ መጽሐፍ በጣም ምርጥ ከተባሉ ስለ ልማድ ከተጻፉ መጽሐፎች አንዱ ነው። ይህ መጽሐፍም The Mother of All Routines ወይም ደግሞ የዕለት ተዕለት ተግባር እናት በመባልም ይታወቃል። መጽሐፉ የሚያጠነጥነው ጥሩ የጧት ልማዶችን በማዳበር እንዴት የአእምሮ ትኩረትን ከፍ ማድረግና ከፍተኛ አፈጻጸም ማሳየት እንደምንችል ነው። መጽሐፉ ከጧት 11 ሰዓት ጀምሮ የተቀናጀና ተከታታይነት ያለው የጧት ልማዶች የበለጠ ምርታማነትና ደስተኛ ህይወት ለመምራት ይጠቅመናል ይላል። ሻርማም ይህን የጧት ልማድን ለመጠቀም የሚረዱ መሰረታዊ የሆኑ መርሆችንና ዓለም አቀፋዊ የሆኑ የአፈጻጸም ዘዴዎችን በዚህ መጽሐፍ ያቀርባል። ሩበንም ከእንቅልፋችሁ ሁሌም ከሌሊቱ 11 ሰዓት ወይም 5 AM ላይ ተነሱ ይላል። ይህም ሰዓት የተቀደሰ ሰዓት ነው ይላል። ይህም ሰዓት ጸጥታ የሰፈነበት ወቅትና ምንም ትኩረታችሁን ሳትከፋፍሉ ራሳችሁ ላይ ብቻ ማተኮር የምትችሉበት ሰዓት ነው ይላል። ይህንንም ሰዓት ራሳችሁን ለማሻሻል በጸጥታ ለማሰላሰልና ለማቀድ እንድትጠቀሙበት ይመክራል። ይህም ሌላው ዓለም በተኛበት በዚህ ሰዓት የተለያየ ሐሳቦችን ለማዳበርና አዲስ አይዲያም ለማሰብ ጥሩ ሰዓት ነው ይላል። ጸሐፊው ቀደም ብላችሁ በመነሳት የቀናችሁን መልክ በምትፈልጉት መልኩ መቅረጽ ትችላላችሁ ይላል። ይህም ማለት ጊዜያችሁን ለተለመደ ስራችሁ ከመስጠታችሁ በፊት የራሳችሁ የሆነ ሰዓትን ማግኘት ትችላላችሁ ማለት ነው ይላል። መጽሐፉ እንደሚለው ትላልቅ ስኬቶችን የሚያሳኩ ሰዎች የሚያተኩሩት ተሰጧቸው ተግባር ላይ መዋል ላይ ብቻ ሳይሆን ትኩረትን ከሚከፋፈሉ ነገሮችም ራሳቸውን ነፃ ማድረግ ላይ ነው ይላል። ይህም በቀጣይነት ባለው መልኩ ብቃታቸውን ለማሻሻልና የላቀ ደረጃ ላይ እስኪደርሱ ድረስ ትናንሽ ተከታታይ ድሎችን በየቀኑ በመጨመር ማሳደግ ላይ ያተኩራሉ ይላል። ወደ መረጥኳቸው የመጽሐፉ ሐሳቦችም ከመግባታችን በፊት የቻናላችን ቤተሰብ ካልሆናችሁ ቻናላችንን ሰብስክራይብ በማድረግ ቪዲዮውን እንድትጀምሩ ስል በማክበር ጠይቃለሁ። እንዲሁም ይህ ቪዲዮ ለብዙ ሰዎች እንዲደርስም ቪዲዮውን ላይክ በማድረግ እንድትጀምሩ በቅድሚያ በማክበር ጠይቃለሁ። መጽሐፉ አዲስ ልማድን እንዴት መገንባት እንደምንችል ሲገልጽ እነዚህንም ሀቢት ኢንስታሌሽን ፕሮቶኮል ይላቸዋል። ጸሐፊውም የልማድ ምስረታ በግምት 66 ቀንን ይወስዳል። እናም ጸሐፊውን በመጽሐፉ ውስጥ እነዚህን 66 ቀናቶችን በ3 ደረጃዎች ከፋፍሎ ያስረዳል። የመጀመሪያው ደረጃም 22 ቀናትን የያዘ ሲሆን መጽሐፉም ዲስትራክሽን ስቴጅ ይለዋል። ጸሐፊው ምንም አይነት አዲስ ልማድ መጀመሪያ ላይ አስቸጋሪ ነው እና ደስ የማይል ስሜትም ይኖረዋል ይላል። እሱም ግድ ነው ይላል። በጊዜ ሂደት ግን አእምሮአችን እንደገና ሪዋይሪንግ ማድረግ ይጀምራል ይላል። ስለዚህ በዚህ ጊዜም ያለፉትን ልማዶቻችሁን አጥፍታችሁ አዲሱን የአስተሳሰብ መንገዳችሁን እንደገና አእምሮአችሁ ላይ ለመጻፍ መስራት አለባችሁ ይላል። ይሄ እርምጃም ብዙ ጊዜ በጣም አስቸጋሪ ይሆናል፣ ግን በመጨረሻው ሁሌም ውጤቱ ያማረ ይሆናል ይላል። ማስታወስ ያለባችሁ አንድ መንኮራኩር በመጀመሪያ ሲነሳ ያለውን 60 ሰከንድ ነው ብዙ ነዳጅ የሚጠቀመው እንጂ አንዴ ከተነሳ በኋላ ሙሉ ጠፈርን ሲዞር የሚጠቀመው በጣም ያነሰ ነዳጅ ነው ይላል። ስለዚህ ሁሌም መጀመሪያ ላይ ከባድ ያልሆነ ነገር እውነተኛ አይሆንም ማለት ነው እና ጠቃሚም እንዲሁም ለውጥ የሚያመጣም አይሆንም ይባላል ይላል። ሁለተኛው ቀጥሎ ያሉት 22 ቀናትን ደግሞ ጸሐፊው ያም ከ23ኛው ቀን እስከ 44ኛው ቀን ያሉትን ደግሞ ኢንስታሌሽን ስቴጅ ይላቸዋል። ጸሐፊው በዚህ ደረጃ ላይ ብዙ ጊዜ ብስጭትና ግራ መጋባት ሊሰማችሁ ይችላል ይላል። እንዲሁም ተስፋ መቁረጥ ትፈልጋላችሁ። ነገር ግን ይሄ ጊዜ ብዙ ነገሮች ቦታቸውን የሚይዙበትና ለመስተካከልም የሚሰራበት ጊዜ ነው ይላል። ይሄም በጣም ወሳኝ ጊዜ ነው ይላል። ስለዚህ በዚህ ጊዜ ተስፋ ከመቁረጥ ይልቅ አዲሱን ልማዳችሁን በደንብ ወደ ውስጣችሁ ለመጫን ስሩ ይላል። ከዛም ትልቁ ስኬት በቅርብ ርቀት ላይ እንዳለ ትገነዘባላችሁ ይላል። ሶስተኛው ደረጃ ደግሞ የቀሩትን 22 ቀናት የያዘ ሲሆን
ይህም ከ44ኛው ቀን እስከ 66ኛው ቀን ያሉት ቀናት ነው። ይህንንም ኢንቲግሬሽን ስቴጅ ይለዋል። ይህም የውህደት ስቴጅ ማለት ነው። በዚህ ስቴጅ ላይ የአዲስ ልማዳችሁን ጥቅሞች ኦሬዲ ማየት ትጀምራላችሁ ይላል። እናም በአእምሯችሁ ውስጥ ያለውን የየዕለት ልማድ ማዘዝና መተግበርም ቀላል ይሆንላችኋል በዚህ ጊዜ ይላል። ከዚያም ዘ አውቶማቲሲቲ ፖይንት ይጀምራል ይላል። ይህም ከ66 ቀናት ወጥነት ያለው የልማድ ትግበራ በኋላ የሚመጡት ቀናቶች ናቸው ይላል። በዚህ ጊዜም አዲሱ ልማዳችሁ ከዕለት ተዕለት ኑሯችሁ ጋር ካዋሃዳችሁ በኋላ ማለትም ጠዋት 11 ሰዓት የመነሳት ልማዳችሁ መደበኛ ልማድ ይሆናል ማለት ነው ይላል። እናም ኒውሮፕላስቲሲቲ ልማዱን አውቶማቲክ የዕለት ተዕለት ህይወታችን አካል አድርጎ ያስቀምጠዋል ይላል። መጽሐፉም ሌላ በጣም የመጽሐፉ ቁልፍ ሀሳብ ብሎ የሚያነሳው ነገር ደግሞ የ20-20-20 ፎርሙላ የሚለው ነው። ሻርማም የመጀመሪያው እርምጃ 5 AM ላይ ወይም ደግሞ ጠዋት 11 ሰዓት ላይ መነሳት ነው ይላል። ነገር ግን ከ5 AM ማለትም ከጠዋት 11 ሰዓት በደንብ ለመጠቀም ዝም ብለን ጠዋት መነሳት ብቻ እና የፈለግነውን ማድረግ ብቻ አይደለም ይላል። ምክንያቱም ጊዜውን በአግባቡ መጠቀም አለብን ይላል። በዚህ መጽሐፉ ከ5 AM ማለትም ከጠዋት 11 ሰዓት ጀምሮ ያሉትን የ60 ደቂቃዎች በ20 ደቂቃዎች ከፋፍሎ ያስረዳል። ይህንንም 20-20-20 ሩል ብሎ ይጠራዋል። መጽሐፉ በአጽንኦት የሚያስረዳው የመጀመሪያው 1 ሰዓት ያም ከ5 AM እስከ 6 AM ወይም ደግሞ ከጠዋት 11 ሰዓት እስከ ጠዋት 12 ሰዓት ያለው በጣም ወሳኝ ሰዓት ነው ይላል። እሱም ቪክቶሪ አወር ይባላል ይላል። ማለትም የድል ሰዓት ተብሎ ይጠራል ይላል። በዚህም ይህንን የ1 ሰዓት ማለትም 60 ደቂቃ በ3-20 ደቂቃዎች ከፋፍለን እንድንጠቀም ይመክራል። ይህንንም በአስተሳሰባችን በጤናችንና በነፍሳችን ላይ በማተኮር እንድንሰራ ይመክራል። የመጀመሪያዎቹ 20 ደቂቃዎችንም የአካል ብቃት እንቅስቃሴ በማድረግ አሳልፉ ይላል። ጸሐፊውም ቀናችሁን በጠንካራ የአካል ብቃት እንቅስቃሴ መጀመር ብዙ ጊዜ ትልቅ ጥቅም አለው ይላል። እሱም ሩጫ ሊሆን ይችላል ወይም ደግሞ ኤሮቢክስ፣ ዮጋ ወይም ሌላ ከፍተኛ ጥንካሬ ያለው ስፖርታዊ እንቅስቃሴ አድርጉ። ያንንም በመጀመሪያ 20 ደቂቃ ውስጥ አድርጉት ይላል። በዚህ ጊዜም ዋናው ሐሳብ ብለዳችን ፍሎ እንዲያደርግ እና ኢንዶርፊን ለማመንጨትም ይህን ስሜታችሁንና ኃይል እንዲሰጣችሁም ለማድረግ ነው ይላል። ከእንቅልፋችሁ እንደተነሳችሁ የአካል ብቃት እንቅስቃሴ ማድረግ ትኩረታችሁንና ጉልበታችሁን በማነሳሳት ቀናችሁን በትክክለኛው መንገድ እንድትጀምሩ ይረዳችኋል። ባዮሎጂያንም የአካል ብቃት እንቅስቃሴ ማድረግ ኮርቲዞል ይቀንሳልና ከአካል ብቃት እንቅስቃሴ ማላብም ኃይለኛ ፕሮቲን በማመንጨት የአንጎል ሴሎችን የሚጠግንና የነርቭ ግንኙነትን ምስረታን እንዲያፋጥን ይረዳል ይላል። በአጠቃላይ ጠዋት ጠንከር ያለ የአካል ብቃት እንቅስቃሴ ማድረግ ለቀናችን ጥሩ የተነቃቃና ንቁ የሆነ አእምሮ ይዘን እንድንጀምር ያደርገናል ይላል። ስለዚህ ጠዋት ላይ ጠንከር ያለ የአካል ብቃት እንቅስቃሴ አድርጉ እና እንዳላባችሁም እርግጠኛ ሁኑ ይላል። ምክንያቱም ጠዋት ላይ የኮርቲዞል መጠናችን ከፍተኛ ነውና ይላል። ሁለተኛውን ቀጣዩን 20 ደቂቃ ደግሞ ሪፍሌክት ለማድረግ ተጠቀሙበት ይላል። በቀጥታ ለማሰላሰልም ጊዜ ወሰዱ። ወደ ራሳችሁ በማሰብ ራሳችሁን ገምግሙ። ይህንንም በመጸለይ ልታሳልፉ ትችላላችሁ። እንዲሁም ጆርናል በማድረግና ምስጋና በመጻፍ ወይም ደግሞ ሜዲቴት በማድረግም ሊሆን ይችላል ይላል። ጸሐፊውም ይህን ጊዜ ቀሪውን ቀናችሁን እንዴት እንደምታሳልፉትና ምን ሊመስል እንደሚችል በዝርዝር ጻፉ ይላል። አእምሯችሁን ነፃ የሚያደርግና ጥልቅ የሆነ የራሳችሁንም የምታሳልፉበት ጊዜ ይሄ 20 ደቂቃ ነው ይላል። ይህም ቀሪ ቀናችሁን የተሳካና ግልጽ እንዲሆን ያደርግላችኋል ይላል። ከዚያም የመጨረሻውን 20 ደቂቃ ደግሞ ዩዝ ኢት ቱ ግሮ ይላል። ይህም ማለት ለማደግ ተጠቀሙበት ይላል። ጸሐፊውም የቀረውን 20 ደቂቃ ደግሞ ለመማር እንድትጠቀሙበት ይመክራል። ይህንንም መጽሐፍ በማንበብ ፖድካስት በማዳመጥ ወይም ደግሞ ኦንላይን የተለያዩ ኮርሶችን በመውሰድ ሊሆን ይችላል። ብቻ ይህንን ሰዓት ራሳችሁን ለማሳደግ የሚረዱ ተግባሮች ላይ አውሉት ይላል። ይህንንም ጊዜ ዕውቀታችሁን ለማስፋትና ከውድድር ቀድማችሁ ሁሌም እንድትሄዱ ስሩበት ይላል። በዚህ ጊዜም ባላችሁበት ኢንዱስትሪው ስላለ ዕውቀት፣ ገበያችሁን ለማሳደግ የሚረዳ ዕውቀትና በግላዊ ችሎታ ላይ የሚሆን ዕውቀትን በማዳበር ልትጠቀሙበት ትችላላችሁ ይላል። ጸሐፊውም ጠዋታችሁን በዚህ መልኩ በማዋቀር አካላዊ ጤንነትን ብቻ ሳይሆን የአእምሮና የስሜታዊ ደህንነታችሁንም በማሻሻል ቀናችሁን ፖዚቲቭ ቀና እንዲኖረው አድርጉ ይላል። ሌሎች ደግሞ መጽሐፉ ከሚጠቅሳቸው በጣም ወሳኝ ሀሳቦች ውስጥ ደግሞ አንደኛው ዘ ኢምፖርታንስ ኦፍ ዲሲፕሊን የሚለው ነው። ይህም የዲሲፕሊን አስፈላጊነት ማለት ነው። ጸሐፊውም ዲሲፕሊን ወይም ራስን መግዛት ማለት በግቦችና በስኬታችን መካከል ያለው ድልድይ ነው ይላል። ስለዚህ ከጠዋቱ 11 ሰዓት ሁሌም የመነሳት ልምድን ማዳበር ራሳችንን ዲሲፕሊን ለማድረግም ማረጋገጫ ነው ይላል። ያለማቋረጥ በጠዋት ከእንቅልፋችሁ ስትነቁ በሌሎች የህይወት ዘርፎቻችሁም ላይ ዲሲፕሊን እንዲኖራችሁ ጠንካራ መሰረት ትገነባላችሁ ይላል። በተደጋጋሚም አንድ ነገር በዲሲፕሊን ካደረግነው ወደ ማንነታችን ይቀየራልና
ማወቅ ያለብን ዲሲፕሊን ማለት እንደ ቅጣት ሳይሆን የመብቃት ሂደት ነው ይላል። ለእናንተ በጣም አስፈላጊ የሆነውን ነገር ለማግኘት ጥንካሬ ይሰጣችኋል ይላል። ሁለተኛው ደግሞ ዘ ቪክቶሪ አወር የሚለው ኮንሴፕት ነው። ይህም ማለት የድል ሰዓት የሚለው ሐሳብ ማለት ነው። ጸሐፊውም ይህን የጧት 11 ሰዓት ወርቃማ ሰዓት ይለዋል። ይህም በግቦቻችን ላይ ትልቅ እርምጃ የምናደርግበት ጊዜ ስለሆነ ነው ይላል። እናም ጊዜውን ከናንተ የሩቅ ጊዜ ቪዥን ጋር በሚጣጣሙ ተግባሮችና ድርጊቶች ላይ አተኩራችሁ አሳልፉት ይላል። ይህንን ሰዓት በስትራቴጂካዊ መንገድ በመጠቀም ህልሞቻችሁን ወደ እውነታ መቀየር ትችላላችሁ ይላል። እናም ሁሌም በፍላጎታችሁ ላይ አተኩሩ። ውስጣችሁን በሚያነሳሳ ፕሮጀክት ላይም ስሩ። በዚህም ሂደታችሁን ለመገምገምም ይህንን ጊዜ ተጠቀሙበት ይላል። ይህንንም ሰዓት በታሰበ መልኩ በተጠቀማችሁ ቁጥር አላማችሁን ለማሳካትም የበለጠ እድል ታገኛላችሁ ይላል። ሶስተኛው ደግሞ ዘ ማይንድ ሴት ኦፍ አን አቺቨር የሚለው ሐሳብ ነው። ይሄም የስኬታማ ሰው አስተሳሰብ ማዳበር ላይ ያተኩራል። ጸሐፊውም ፖዚቲቭ እና እድገት ተኮር አስተሳሰብን የመቀበልን አስፈላጊነት በዚህ ያብራራል። እናም የ5 AM ክለብ አካል ለመሆን ህይወታችሁን መለወጥ እንደምትችሉ መጀመሪያ ማመን አለባችሁ ይላል። ይሄም ውሏችሁን ፖዚቲቭ አስተሳሰብ ባላቸው ሰዎች ዙሪያ ማድረግና እንዲሁም ከፍተኛ ግቦችን ማውጣትና የሚመጡትንም ተግዳሮቶች መቀበልንም ያካትታል ይላል። ጸሐፊውም ሁሌም ስኬታችሁን በአይነ ህሊናችሁ ተመልከቱ ይላል። ምክንያቱም ትክክለኛ አስተሳሰብን በመጠቀም እንቅፋቶችን ወደ እድሎች መቀየር ይቻላልና። አራተኛው ደግሞ ኮሚኒቲ ኤንድ ኮኔክሽን የሚለው ነው። ይህም ማለት ማህበረሰብና ግንኙነት ስለሚለው የሚያነሳበት ነው። ምንም እንኳን የግለሰብ ጥረት ወሳኝ ቢሆንም እኛን በሚደግፉ አካባቢዎች እንደምንበለጽግም መርሳት የለብንም ይላል። የ5 AM ክለብን መቀላቀልም ለግል እድገት ብቻ ለመስራት ሳይሆን አንዱ ሌላውን የሚያበረታታና የሚያሳድግ የአንድ ትልቅ ማህበረሰብም አካል መሆን ነው ይላል። ስለዚህ የሚያነሳሷችሁን ሰዎች ፈልጉና የእናንተንም ራዕይ አካፍሏቸው ይላል። እንዲሁም ከናንተ ጋር ተመሳሳይ ጉዞ ጋር ካሉ ሰዎች ጋር ተገናኙ እና አንዳችሁ ለአንዳችሁ ተጠያቂነትን ተሰጣጡ ይላል። በዚህም አብራችሁ ድሎችን ማክበርና ፈተናዎችንም ማለፍ ትችላላችሁና። አምስተኛው ደግሞ ዘ ሪፕል ኢፌክት ኦፍ ፐርሰናል ግሮዝ የሚለው ነው። ይህም የመጨረሻው ነጥብ ስለ ግላዊ እድገት ተጽዕኖ የሚያነሳው ሲሆን እናንተ ስታድጉና ስትሻሻሉ በአካባቢያችሁና በዙሪያችሁ ያሉትም ይነሳሳሉ ይላል። የጧት 11 ሰዓት ልማድና ለራሳችሁ እድገትና ማሻሻል ያላችሁ ቁርጠኝነት ቤተሰባችሁን፣ ጓደኞቻችሁንና የሥራ ባልደረባችሁን በበጎ ተጽዕኖ አሳድሮ እናንተን እንዲከተሉ ሊያደርግ ይችላል ይላል። ፖዚቲቭ ለውጦችን ስትቀበሉ ሌሎችን ወደ ምርጥ ማንነታችሁ የሚያቀርብ ውጤት ያስከትላል። በዚህም እርስ በርስ የመተሳሰራችሁ ኃይል ከፍተኛ ነው ይላል። አርአያ በመሆንም ለእናንተ ብቻ ሳይሆን በዙሪያችሁ ላሉት ሁሉ የሚጠቅም የእድገትና አዎንታዊ ባህልም ትልቅ አስተዋጽኦ ታደርጋላችሁ ይላል። ይህም የ5 AM ክለብ መጽሐፍ በተግባራዊ ጠቃሚ ምክሮችና ግንዛቤዎች የተሞላ ስለሆነ ከዚህ በፊት የመጽሐፉን ሙሉ ሪቪው የሰራሁት ስለሆነ ያንንም ሙሉ ሪቪውን እንድታዩት ሊንኩን በዚህ ዲስክሪፕሽን ላይ ማስቀምጥላችሁ ይሆናል። እና ጸሐፊውም በትንሹ ጀምሩ፣ አላርማችሁንም ከዚህ በፊት ከምትነሱበት 15 ደቂቃ በፊት በማድረግ ቀድማችሁ በመምላት በመነሳት መጀመር ትችላላችሁ። ከዚያም በሂደት ሰዓቱን መጨመር ትችላላችሁ ይላል። ነገር ግን ሁሌም ማስታወስ ያለባችሁ ቀደም ብሎ 11 ሰዓት መንቃት ብቻ ሳይሆን ያንንም ሰዓት ለተሻለ ነገር መጠቀም እንደሚያስፈልግ ነው ይላል። በዚህም የዚህን የ5 AM ክለብ መጽሐፍ ጠቃሚ ሐሳቦች የያዘውን ቪዲዮ በዚሁ ላብቃ። እንዲሁም በተጨማሪ ጉግል ፎርም በዲስክሪፕሽን ላይ ያስቀመጥን ስለሆነ ያንን ሊንክ በመጠቀም ኢሜል አድራሻችሁንና ጥቂት መረጃዎችን በመምላት በነጻ ተከታታይ ለቢዝነስና ለግል እድገት የሚረዱ መረጃዎችን ስለምንልክ ያንን ተጠቃሚ እንድትሆኑ የጉግል ፎርሙን እንድትሞሉት በማክበር ጠይቃለሁ። በእርግጠኝነት ትጠቀሙበታላችሁ። በተጨማሪም ቪዲዮን ከወደዳችሁት ላይክ እና ለብዙ ሰዎች እንዲደርስም ሼር እንድታደርጉት በማክበር ጠይቃለሁ። እንዲሁም የቴሌግራም ቻናላችንንም ተቀላቀሉ። ሊንኩንም በዲስክሪፕሽን ላይ ታገኙታላችሁ። እንዲሁም እንድሰራላችሁ የምትፈልጉት ሌላ የመጽሐፍ ሪቪው ካለም ኮሜንት ላይ አስቀምጡልኝ። ቻናላችንንም ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ ሰላም ሁኑልኝ።